በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። የተከበራችሁ የማኅተብ ሚዲያ መርሃ ግብር ተከታታዮች በመጽሐፍ ቅዱሳችን መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 የጻድቅ መታሰቢያ ለበረከት ነው የሚለውን ቃል መነሻ በማድረግ በዚህ መርሃ ግብር ሁል ጊዜ የቅዱሳንን መታሰቢያቸውን እናደርጋለን። ስለዚህ ይህንን መርሃ ግብር በየቤታችሁ በየሥራ ቦታችሁ ናችሁ የምታደምጡ ላይክ፣ ሼርና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ለሌሎች ወንድሞችና እህቶች በማድረስ የበረከቱ ተሳታፊ እንድትሆኑ ስንል እንጠይቃለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ወልድ የልደቱ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የማኅተብ ሚዲያ መርሃ ግብር ተከታታዮች ከዚህ በመቀጠል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መልኩን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ ኢየሱስ ሆይ ለማይለወጠው ለማይታበለው ስም አጠራር ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ የዳዊትን ባሕርይ ያደረግ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ ሁሉ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ኢየሱስ ክርስቶስ ሆይ አበቃቀሉ ለሚያምር ክቡር ለሚሆን የራስ ጸጉር ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ጽፉቅም ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲትስ ቃልስ እንኳን እንዳትጎድል የምስጋና መጽሐፍ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኑር። ጌታዬ ኢየሱስ ሆይ ሥጋን ለብሶ ጸጉሩን ሁሉ ተጎናጽፎ የወርቅ ሸምበቆ ለመሰለው ክሳድህም ዙፋንህ አድርጎ ለተቀመጠው ራስም ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደ ተናገረ ስለ አንተ ፍቅር በዚህ ዓለምም የተቸገሩ ክቡራን ሁሉ ክብርን ሁሉ ይወርሳሉ፣ ፊተኞች ግን ኋለኞችም ይሆናሉ። ጌታዬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊት ሰላምታ ይገባል።
የደም ግባቱ ጸዳል ከጨረቃ ድምቀት ሁሉ ይበልጣልና። ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማየ ዓይን ሁሉ በዘመነ በዚያን ጊዜ ሰፊ በሆነው የቸርነት መጋረጃ ከልለኝ። ጌታ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ሁሉ ተንሰራፍተው ከአይንትህ ዘርግብ ለተባሉ ዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን ሁሉ የሚያርቅበት የአብ ቀኝ ክንዱ ነህና ንብ የዱር አበቦቹን ሁሉ ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮት በልቦና ያሳድርብኝ። ጌታ ኢየሱስ ሆይ ምሉ የሆነ እንደ ጠራ የምንጭ ውሃ ለሆነው ዓይኖችህም ሰላምታ ይገባል። ጌጡን ሁሉ በተጌጠ የአቀማመጥ መነጽር ለሚታዩ እነርሱ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በቸር በይቅርታ መነሳንስ ሁሉ እርጨኝ፣ ከበረዶም ነጻ ዘንድም ከኃጢአቴ ሁሉ ጠበኝ። ጌታ ኢየሱስ ሆይ የፍጥረትህን ሁሉ ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓትም ከጥፋት ላይ ሁሉ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታ ኢየሱስ ሆይ መለኮታዊ ጻዕዳ ወዘና ለረበረበባቸው ጉንጮችህም ሁሉ ሰላምታ ይገባል። እጅግ ሩቅ ጎዳናን ሁሉ አልፈው ለሚሸቱ ሽቶዎች መመንጫ ናቸውና። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆኑ ሁሉ በከንቱ የጠፋውን ልጄን በደሜ ሁሉ አጅቸዋለሁ አግኝቸዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታ ኢየሱስ ሆይ የሽቱ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል። እነሱም የተማመኑ የሁለቱ ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታዬ ሁሉ አይለይ። እነሆ በመስቀል ላይ ሁሉ በፈሰሰው ደምህ ጣዕም ሁሉ ረክቼ ማህያዊ በሚሆን የፍቅር ቀስት ሁሉ ተነድፌአለሁና። ጌታ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ክንፎች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎችም የበለጠ መዓዛ ጣዕም አለውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞት ሁሉ ለወጥከው፣ ከላይ ከዕፀ ሳቤቅ ሁሉ ተይዘህ የቀረብክ ሁሉ ንጹሕ በግ አንተ ነህ። ሐራዊ ጎንህን በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ ሁሉ የምንጭ ውሃ ተጎንጭቼ በኃጢአት ሁሉ ፍቶት የተቃጠለውን ልቤን ቀዝቀዝ ሁሉ ያድርገው። ጌታ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፈ ሰላምታ ይገባል። የልቡናው ንጽሕና በፊቱ ሁሉ ተወዳጅነት አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ ባንተ ዘንድ ቦታ የለውምና ቸርነት ግን የባህሪህ ነው። ስለዚህ የትዕግሥትህን መጠን 9 ጥቅሞችን አውቅ ዘንድ ሁሉ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ።
ጌታ ኢየሱስ ሆይ በደምና በሥጋ በተዋሃደ ፈትል ሥራ ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩ ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባት ፊት የተወደደ መሥዋዕት ሆነህ ስለ ቀረብክ አቤቱ ሆዴ ተርቧልና ጉሮሮዬም ከጥማት ብዛት የተነሳ ነቅቷልና ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ሁሉ ስጠኝ። ጌታ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትን ሁሉ ለመግለጽ ለተንቀሳቀሰው አንደበት ሰላምታ ይገባል። ከድምፅ ግርማ የተነሳ ያ ታላቁ ብርሃን አምድ ተነዋውጿልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲና ንጽ ሁሉ የተዋሃድ የእሳት ነበልባል አንተ ነህ። የዛፎች ግንድ ሁሉ በእሳት ሁሉ እንደሚቃጠል ሁሉ በፍቅርህ ነበልባል ልቦና የጤሰ ውስጣዊ ሕሊናዬም ነደደ። ጌታ ኢየሱስ ሆይ ቸር ማሕያዊ ለሚሆን ቃል ሰላምታ ይገባል። የሞት ስልጣን ሽሮ አልዓዛርን ሁሉ ከመቃብር አስነስቷልና። ጌታ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባቶይ የቸርነትን በር ሁሉ ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋና አቀርብልሃለሁ። ፈጣሪ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህም ሰላምታ ይገባል። ደጋጎች ልጆች ሁሉ በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያወጣልና። ጌታ ኢየሱስ ሆይ የጽድቅና የሃይማኖት ጠፍርም ነህ። ስለዚህም ምጡቅ በሆነ አየር ላይ ሁሉ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ድረስ ይመላለሳሉ። ጌታ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን ሁሉ እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የቢንያሚው የጳውሎስ መምህር ነህ። ስለዚህም በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከካህዲና ከአረማውያን ነፃ የወጣ ነው። ጌታ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገት ሥራ ሁሉ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም እኮ አንተ ነህ። አምላካዊ ታምራቶችህ በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖችህ ንዑዳን ክቡራን ናቸው። ጌታዬ ክርስቶስ ሆይ በቀራንዮ አምባ አደባባይ ፍርድን ሁሉ ለመቀበል በወጣ ጊዜ ሎጊዮ እንደሚባል ሁሉ ልብሰ ተክህኖ መስቀልን ለተሸከመ ትከሻህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰሪ በጋ መሥዋዕት አንተ ነህ። ስለኛ መከራን ለመቀበል በግፍ ሁሉ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀኸው ነውና። ጌታ ኢየሱስ ሆይ በብዙ መቶ ሺህ የሚቆጠር ግፍን ሁሉ ለመቀበል ዘባን ሁሉ ለተቀበለ ዘባን ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከእርሱ አልተለየምና። ፈጣሪ ክርስቶስ ሆይ ለሚላሜና የፍሬ ዘለላን ሁሉ የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅህ የሰርግ ቤትን ሁሉ ባዘጋጀ ጊዜ እኔን የማዕዱ አስተባባሪ አድርገኝ እንጂ። ጌታ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረትም ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና።
ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆን መጠን የመጎናጸፊያን ዘርፍ ሁሉ እንደ ሕሊናዬ በዳሰሰ